ስስታም በጣም ቆንቋና በቃ እጁ የሚንቀጠቀጥ ሰው አለ እንደምታውቀው። ለምሳሌ 100 ብር ይሰጥና ምን ገዛሽበት ብሎ እንደዚህ ሂሳብ የሚሰራ ሰው ነግሮኛል። 6 ብር እንትን 8 ብር እንትን ይኸው ሲደመር 96 ብር መጣ። አራቷስ ሴቶቹ እዚህ አይነት ወንድ አይወዱም። ያ ማሸረ ሪጃል ኻሰተን በቅርብ እያገባችሁ ያላችሁ ሸባቦች እንተቢሁ። ወላሂ ቀልድ ይመስላል ይሄ ነገር ፋክት ነው። ምርር ያላቸው ሴቶችና እኔ እኮ ያንተ ሚስት ሳልሆን እቃ ግዢ ተላላኪህ ነኝ 4 ብር 6 ብር የተሳሰብከኝ አይደል እንዴ ብላ ሽምግልና ላይ እንዲፍርጥ አድርገህ ሴት አቃለው። ምንም ሌላ ነገር አልጎደለም። ዲንህ ጥሩ ነው፣ አኽላቅህ ጥሩ ነው። ግን በቃ እኔ እንዲህ አይነት አልፈልግም። ኦዲተሮቹ አውፍ ይላሉ። ጥሩ ናቸው የገቢዎች ኦዲተር ካንዳንዱ ባል። እዚህ እንዲህ አይነት በጣም ስግብግብነት ያስተዛዝባል። ደግሞ ሀብታምም አያረግም። በስርዓት መኖር ህይወትን በፕላን መኖር ኮሚኒኬሽን ላንስተና ፋይናንሳችንን ቆጣቢነት ሴቪንግ ምናምን ጥሩ ካልቸር ነው። ነገር ግን ይሄ ስግብግብ ሰው አይሆንም። ረሱሉ ሰለላሁ ዐለይሂ ወሰለም ዘንድ አንዲት ሴት መጣችና እገሌና እገሌ ጠየቀኝ አሏትኝ። አንስተናል ይመስለኛል። አማ እገሌ እጁ አንገቱ ስር የተወተፈ ነው አሏት እኮ ያኒ በጣም ስስታም ነው አሏት። እጁ አይዘረጋም ነው። አዎ እጁ አይዘረጋም። አዘማጋላለስ ነው። ያኛው ደግሞ ገራፊ ነበር። ያኛው ደግሞ በትር ከጀራፉን ጅራፉን ይዞ ነው የሚዞረው አላት። እሺ ከበትር ካናቱ ላይ ወርድም ማለት አላቁላ ሌላ ሰው ለበለበኝም እሱ ይሻላል ነው እንዴ? ሌላ ሰው እኮ ጋር ሄደች አይደል? ሌላ ሰው ጋር ሄደች። ሁለቱንም አላገባችም። ኡስታዝ አይነት ሰው ትዝ ይልሃል? ኦኬ ኡስታዝ ሰው ጋር ነሳው ባለፈው ፕሮግራም 75 አመትና ሽማግሌ በትክክል ሽማግሌ ይሻለኛል አለች ልጅ። ምክንያቱም እጁ ተፈታ ስለነበር በቃ አላህ ኑሮውን ያህል ተጠቃቅሜ ይኖራለሁ። ይገርም ነው። ዋት ማተርስ ይሄ በጣም እንትን ሰው ኢንተራክት ለማድረግ በሰዎች ቀልብ ውስጥ ለመግባት በጣም ስስታም ወይም ስግብግብ መሆን የለበትም። አላ ፊክራ ቅድም የመጡ ሀሳቦች ውስጥ እኮ በደንብ አለ አይቻለሁ።